እንግዲህ ዛሬ ሳምንታችን ጠብቀን ወደ እናንተ መጥተናል። ይህ እሁድ ለኛ የተሰኘው ፕሮግራማችን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ደግሞ ሰዓታችን የሚሆነው ዲስከቨር ኦፍ ኢትዮጵያ የተሰኘው ፕሮግራማችን ሰዓት ደርሷል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝናችሁ ወደ ፕሮግራማችን መጥተናል። አብራችሁ እንደምን አላችሁ ውድ የዲስከቨር ኦፍ ኢትዮጵያ ተመልካቾቻችን፣ ዛሬም እንግዲህ ሰዓታችንን ጠብቀን ለእናንተ የሚመጥን እጅግ ታሪካዊ ቦታን ለማሳየት ወደዚህ መጥተናል። እንግዲህ ዛሬም እንደተለመደው የምናሳያችሁ በሰሜን ሸዋ ዞን ውስጥ የሚገኝ እንግዲህ ልዩ ስሙ ዮሐንስ ገዳም ተብሎ በሚጠራው እጅግ ጥንታዊ ገዳም እንዳለ ተነግሮን እንግዲህ ወደዛ እየሄድን እንገኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሁሌም ጥድፊያና ሩጫ ከበዛበትና ብዙ የታሪክ መስህቦቿን በውስጧ አምቃ ከያዘችው የፊቼ ከተማ ወጣ ብሎ ብዙም ሳይርቁ ስነ መንፈስን የሚያላብስ ውብ ሰንሰለታማ ተራሮችን አቋርጠን የአቡነ ዮሐንስን ገዳም ለመጎብኘት ጉዟችንን ጀምረናል። የሰንሰለታማ ተራሮች ውበት ልብን ይማርካል። ዙሪያ ገባው የራሳቸውን ታሪክ የሚነግሩና በውስጣቸው ሊጎበኙ የሚችሉ በርካታ ታሪካዊ ቅርሶችን እንደያዙ በሚነገርላቸው ሰንሰለታማ ተራሮችና በሀገር በቀል እጽዋቶች ተመልቶ የፓርክነት ጸባይን በተላበሰው መልክዓ ምድር ከተሞሸሩት ታሪካዊ መስህቦች ውስጥ ይህ ጥንታዊው የወዴራ ዋሻ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አንዱ ነው። የወዴራ ዋሻ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የተመሰረተበት ዘመን የማይታወቅና ጥንታዊነቱን ቁጥቋጦችና እጽዋቶች በበዙበት ወዴራ አካባቢ በሚገኝ መዋጊያ አለፍ ሲልም ደግሞ አምባ ምድር ተብሎ በሚጠሩ ቦታዎች ካንዱ ወደ አንዱ እየተዘዋወረ ይህ የአቡነ ዮሐንስ ጽላት ለ40 ዓመታት ገደማ ከአገልግሎት ነፃ ሆኖ ቆይቷል። እንግዲህ ቅዱስ ዮሐንስ የመጣው ከመርሃ ቤቴ ነው ይባላል። አምጥተው በዚያ በእሱን እንግዲህ ያን ልጅ ክርስትና ሲያነሳው ማን ይለው ቅዱስ ይለዋል። ቅዱስ እዚያ ሲኖር ደግሞ በጊዜው ከፍ ብሎ መዋጊያ ላይ ያርፋል ታቦቱ። ከዚያ ደግሞ ያመጣና የአምባ ዳር እዚያ ላይ ያርፋል። ከዚያ ደግሞ የአሮጌ ቤተክርስቲያን የምንለው እዚያ ያርፋል። ከዚያ መጥቶ እዚህ ይኸው ሃሌሉያ ድንጋይ ይሉታል። ይሄ ድንጋይ እዚህ ላይ ሲኖር እንደገና እዚህ ላይ አረፈ። ከዚህ ወዲያ ወዲህም አላለም።
ብሎ ይገለገልበት ከነበረው የእስር ክዳን ፈርሶ በ1997 ዓመተ ምህረት በሀብተ ጊዮርጊስ ብጻት የተጀመረው ህንጻ ቤተ ክርስቲያኑ ቀደም ብሎ ያስጀመሩት ሀብተ ጊዮርጊስ እረፍት በኋላ የተጀመረው ህንጻ ቤተ ክርስቲያኑ በጊዜው የነበሩት የገዳሙ አበምኔት አባ ጴንጤሊዮን አስቀጥለውት በ1999 ዓመተ ምህረት ለፍጻሜ በቅቷል። ይህ ጥንታዊ ገዳም የቀደሙ አባቶቻችን ከአንድ አለት ፈልፍለው እጅግ ውብ በሆነ የኪነ ህንጻ ጥበብ አስሞሽረውት ከትውልድ ወደ ትውልድ ማሸጋገር ችለዋል። በዚህ ገዳም ውስጥ እጅግ ውብ በሆኑት ደፋታማ ተራሮች ራሱን ካለም ደብቆ በርካታ የሆኑ ታምራትን ለዘመናት ሲያደርግ ቆይቷል። በዚህ የሰው ልጅ ቀርቶ አእዋፍት ባርምሞ ከተቀመጡበት ፍጹም እስትንፋሳቸውን ለፍጥረታት ለመለገስ እርስ በእርስ እየተገጫጩ በሹክሹክታ ከሚያወጉት እጽዋት ውጪ ፈጽሞ ጸጥታ በነገሰበት የአበው መነኮሳት ገዳም በአራተኛው መቶ ክፍለ ዘመን የተጀመረው ገዳማዊ ሕይወትና የቀደሙ ኢትዮጵያውያንን የኪነ ህንጻ ጥበብ ቁልጭ አድርጎ የሚያሳይ ጥንታዊና ታሪካዊ ገዳም ነው። ተመልካቾቻችን ቤተሰብ ምርጫችሁ አድርጋችሁ እስካሁን ስትከታተሉ ስለቆያችሁ እያመሰገንን ሳምንት በሌላ ፕሮግራም ተመልሰን